السلام عليكم ورحمة الله وبركاته. ባለፈው ስለጀመርኩት ክብረ ንጽህናቸውን ጠብቀው ለባሎቻቸው ይዘው ሲቀርቡ ፈላጊ የለሽም እያሉ ስለሚያሸማቅቁ ወንዶች የጀመርኩት ፕሮግራም ነበር። ኢንሻአላህ እሱንም እቀጥላለሁ ማለት ነው። ኢንሻአላህ በዛሬው ፕሮግራም እጨርሰዋለሁ። እኔ ለነዚህ ወንዶች ጥያቄ አለ። አንዲት ጨዋ የሆነች ጥብቅ የሆነች ልጅ ከሐራም ርቃ ክብረ ንጽህናዋን ይዛ ስትመጣላቸው እነሱ በዛ መልኩ ፈላጊ የለሽም ብለው የሚያሸማቅቁ ወንዶች ማለት ነው። እስኪ ነገ ከነገ ወዳ ልጅ ወልደው ማለት ነው ልጁ ቦይ ፍሬንድ ጋር ሊሄድ ብላ ሐራም ልትሰራ ዚና ልትሰራ ብትሄድ ይከለክላታል? እስኪ ይሄ ጥያቄ ነው። በቃ ለነዚህ ወንዶች እኔ መልስ እንድትሰጡኝ ይፈልጋሉ። ይከለክላታል ወይ? ምክንያቱም ይሄ ከትዳር በፊት ብልግና ለሱ ክብር መስሎት አይቶታል። ለሱ ተፈላጊነት ነው፣ ዝና ነው። ስለዚህ ይሄን ነገር ነገ በልጁ ላይ ልጁ የሐራም ጓደኛዋ ጋር ሄዳ ዚና ልትሰራ ስትሄድ ይከለክላታል ወይ? የሚከለክላት ከሆነ ይሄ ነገር ቆሻሻ እንደሆነ አውቋል ማለት ነው። ውስጡ አውቋል ማለት ነው። ያው ከላውን እሱ የዘመነ መስሎት በቃ የአራዳ ልጅ የሆነ መስሎት። በእርግጥ አራዳዎች እንደዚህ አያደርጉም፣ ወላሂ አያደርጉም 100% ማለት ነው። እነዚህ ሰገጤዎች ናቸው እንደዚህ የሚያደርጉት። ይከለክላታል ወይ? እሺ ሚስቱ ያገባት ሚስት ሌላ ወንድ ጋር ተኛሽ ቢባል ሊቆጣት ነው ሊፈታት ነው ወይስ የሆነ ነገር ሊያደርጋት ነው? እሰየኔ ተፈላጊ ብሎ ሊያሞግሳት ነው? ይሄ አያችሁት በምን መልኩ ሎጂክ ጋር እንደሚጋጭ፣ የሰው ልጅ ተፈጥሮ ጋር እንደሚጋጭ። ይሄን ነገር እንስሳዎች ራሱ አይቀበሉትም። እንስሳዎች አይቀበሉትም። አይታችሁ ሊሆን ይችላል። ዶሮ ሚስቱን አያስነካም። ሌላውም እንስሳ ማለት ከብትም ቢሆን ይዋጋል፣ ሚስቱን አያስነካም። እነዚህ ሰዎች ከከብት የባሱ ናቸው ማለት ነው። ኡላኢከ ከልአንዓም በቃ በልሁም አضل እንደውም ከዛ የባሱ ናቸው፣ ከከብት የባሱ ማለት ከእንስሳ የባሱ ናቸው እነዚህ እንደዚህ የሚሉ ወንዶች ማለት ነው። አያችሁታ? እኔ ሐቂቃ እኔ እነዚህን ወንዶች የምለው በዚህ ልክ ወላሂ እኔ ኮሜንት ላይ ያየሁት ነገር ሐቂቃ አሳዝኖኛል። እኔ ለነዚህ ወንዶች በቃ አኺራ ላይ ሳይደርስ እዚሁ በቃ የዚህን ፈሳድን ለማስፋፋት ያደረጉትን ጥረት ማለት ነው በእነሱ ሰበብ በተስፋፋው ፈሳድ አላህ ውጤታቸውን እዚሁ ዱንያ ላይ እንደሰጣቸው እመኛለሁ። በቃ መቼም የሚፈልጉት ጨዋ ሚስት አይፈልጉም፣ ጋጠ ወጥ ሚስት ነው አይደል የሚፈልጉት? በቃ ማንም የጠየቃት ጋር እምተኛ ሚስት ነው አይደል የሚፈልጉት? በቃ ከሌላ ወልዳ የኔ ልጅ ነው ብሎ ካሳደገ በኋላ የሱ ልጅ አለመሆኑን ይወቅ፣ አላህ በሆነ መንገድ ያሳውቀውና ይሄን የሰራውን ውጤት አላህ በዚህ መልኩ ይመንዳው። አላህ ለዕነቱላሂ ዐለይኩም። እንደዚህ አይነት ወንዶች እናንተ ፈሳድን የምታስፋፉ ከሰው እንትን ይወጣችሁ ማለት ነው። እናንተ አላህ በዚህ መልኩ በቃ ልጄ ነው ብላችሁ የሌላ ሰው ልጅ አሳድጋችሁ የእናንተ ልጅ አለመሆኑን አላህ ያሳውቃችሁ። ይሄን ነው የምለው።